ውሸት ያዙ እንኳን እንዳሰድብ ያለ። ስለዚህ እናንተ መበሳጨት የለባችሁ። መጨረሻውን አይታችሁ ለመፍረድም ከፕሮፋይሉን ምናምኑን ለማጥፋትም ጊዜ ያለው ይጨርስ። እሱ በጭንቅላቱ ያሰበውን ሁሉ ያድርግ። ካደረገ በኋላ ከጨረሰ ከወጣለት ህልኩ ከዛ በኋላ የሚደረገው ይደረጋል። የሄርሜላ ነው የሃይሚዬም ነገር መስማ ሄርሜን ካለ ከሄርሚ ጋር ይኖራል አይደለም ካለ ደግሞ ያፈቀረ ሰው ሁሉ አይጋባም ማለት አይደለም። ስለዚህ ምንድነው እሱ ከሄደ እኮ የባሰ ሊመጣት ይችላል። ብርቅ አይደለም። ግን የሚያናድደው በቃ ማይሆን ነገር ፈዞ ከሷ መለያየት ነው። እኔ ግን ወደ እሷ አልመለስም ብሎ አስሬ የማለው ሰው እሷ ግን እኔ በጣም እኔ እንደ አብርሃም በአንደኛ ማለት ነው ንግግር አይችልም። አብርሃም እኔ የሚያናድደው ነገር ይሄ ነው። በቃ ሁሌ ማለት ነው እግዚአብሔርን ንግግር አይችልም። በቃ ቤታቸው ሁሉ ማለት ነው ደረግ ተፈጥሮ እኮ ነው። ሁሉም ነው። አብርሃም ብቻ አይደለም ዴብ አይችልም። ቡዜ ብዙ ያኔ እጅ አሰጥም ቡዜ አትችልም። ሰውን እንዴት ብቃት የላቸውም ለንግግር ማለት ነው። ነገር የላቸውም እንዴ የሚያውቁት ነገር የለም እንዴ ነገርኛ ሰው ነገር ሲጠመጥም የሚውል እኮ ነው የሚያውቀው። እሱ ሩታ ናት የምታውቀው። አየሽ አሁን ማለት ነው እሷ በእነሱ ላይ ተቀላቅሎ ለእነሱ ስላገዛ ዳኒን እንዴት እንደጣለችው ማለት ነው። ለምን ታውቃለች? አዎ አየሽ እንደ ዳኒ እና እሷ ይገጣጠማሉ። ቁጭ ያረጋታል በቂጡ ይችላል። እንኳን በጣም ዴብ እንኳን ለአብርሃም ባለፈው ይዞ ሌሊት እየጠፋበት ሰዓት ከዴብ ሲያወራ ዳን ማለት ነው። በዛ ሰዓት ራሱ እኔ እናንተ እንተዋወቃለን እያለች ትላንትም እንደዛ ማለት ነው። በቃ ምንም ማድረግ አይችልም። ያም ሆነ ይህ አብርሃም ወደ ራሱ ሲመለስ፣ አንደኛ ደግሞ እግዚአብሔር በዚህ አጋጣሚ ቶፊክ የሚባለው ልጅ በጣም ጎበዝ ነው። ጌታን ጦንቃውን እስከ ቡታጅራ ሄዶ አዲስ አበባ ላይ አስቀምጦ አብርሃም እስከ መድን ድረስ ፎቶውና ሀብሉን አቃጥሎ ሲያቃጥል እንግዲህ ጦንቃውን አይታችኋል። እንዴት ሰውነቱ ሁሉ እሳት ነው የሆነ ማለት ነው። እየጨዋ ቤት ውስጥ ማለት ነው። ግን አንዳንዴ ውሸት እንደዚህ እኔ ምንም አላረኩም፣ ዛሬ ደግሞ እኔ ጋር ሳትመጣ ነው ይሄ ነገር የተደረገው አለች። ያ እንዳሉን ደግሞ አብርሃም ከዚህ በፊት ደስተኛ ነበረ። እንደውም ምልክት እንዲሆን ማለት ነው ከሄርሜ ጋር ቀን አካባቢ ፕራንክ ተሰርቶ ነው የተለያዩት ማለት ነው። አብርሃም እዛ ቀን ማታ ጠፋ። ሁለተኛ ቀን ነው ኤፍሬም መጥቶ እሷን ይሄ ፎቶ አውርጅ ቆሻሻ ላይ ጣይ፣ ከዚህ በኋላ የኔና የአንቺ ፎቶ ነው እዚህ ቤት የሚቀመጠው። አብርሃም ከዚህ በፊት መድኃኒት አላገኘም። አሁን መድኃኒቱን ስላገኘ መድኃኒት ሰጥተናል ብሎ ዶቼ አረቱቱ ልበለባት ነው ደግሞ ቆንጅዬ ነው። አንቺ ሴቶቹን ራሱ ታማልላለች። ማርያምን እስቲ አሁን የተለየ ተፈጥሮ አሁን እንትቶ ሌላ ቁንጅናዋ ደግሞ እኮ ቁንጅና ሲሉሽ ደግሞ ከሁሉ ነገር ጋር ከስነ ስርዓት ጋር በጣም ተዋት። አሁን እቲ ያኔ ጨምላቃውን ቆሻሻ ከሷ እኮ ነው አጣተን እያጠበና እሱንም አትሳደቡ፣ እሱንም አትሳደቡ። ቆሻሻ ምናምን አያስፈልግም። ለምን ነገ ጧት አሁን እሷ ቀይ ለብሳ ተመጣች፣ ነገ ቀይ ለብሳ ትመጣለች። እሷ ዛሬ ወንድ ልጅ እኮ ይሄን ያህል መልክ አያስፈልግም። ቁመናው ለቁመናው ምኑ ደህና ነው። ግን ያኔ ያው እንግዲህ ነገ ጧት ደግሞ ለሷ ሊሆን ይችላል እና ኤርሚን እኮ ከቆንጅናው በላይ እኮ ተግባሯ እኮ ነው ሰዎች ይወደዷል። ተግባሯ ነው። አመጣጧ ትክክል አይደለም። በእርግጥ ተግባሯ ውስጧን ሰው አየ፣ ንግግሯን፣ ስርዓቷን ያን ነው የወደረው እንጂ የተለየ ነገር የላትም። እሷ ሴት ናት፣ ሌላች ያችኛውም ሴት ናት። ግን የወንድ መልክ የሚያደርግሽ ደግሞ ድርጊት ቢሆን ሰው አማኝ ነው። በጣም የዋህ ነው። ለሰው ያዝና ጥሩ ነው። ያወራሽ ቡዜ ፊት ማው ያልፈለች ምንድነው? እኔ ነው ብዬ ጠብቅ ቡዜ አንቺ ትላታለች። እሷ ለእህል ስትላት ነው መልስ ስለምትሰጣት መልስ ለመጨረሻውን ሄርሜላ ሄርሚ አላጠፋችም ቢባል አሁን ሄርሚ አላጠፋችም ብሎ ወደ ሄርሚ ቀጥታ ሄደዋል ብሎ የሩታ ደጋፊዎችም ደግሞ ሌላ ነገር ነው የሚፈጠረው። ለምን የልጆቹ
ማለት ነው።